አምላክ የልጅ አምላክ ይጠብቀኝ። እኔ ይሄን ያህል የኔ መስራት የኔ እዚህ ሀገር መኖር የሚያስደብራችሁ ከሆነ በፈቃደኝነት እናቴ ጋር ሄዳለሁ ልጄን ይዤ ሂጄ። ለምን ነገ እኔ ማበድም የሆነ ነገር መሆንም አልፈልግም። በገነትም ሆነ በሌላም ሰው ሆነ በማንኛውም ሰው በቃ እኔ ሰው እንድፈራ አረጋችሁኝ፣ ሰው እንዳላምን አረጋችሁኝ፣ በሰው ጋር እንዳልበላ አረጋችሁኝ። እኔ አበድኩ ሀቡ ወላሂ ላዚም እኔ አበድኩ። እኔ ለዚች ልጅ እንኳን በጣም ብዙ ነገር ነው ማስብላት፣ ቅን ነገር ማለት ነው። አጭር ጊዜ ነው የመጣችው እኔ ጋር እንዴት እንደምታሳሳኝ ሀቡ ብታያት ወላሂ ላዚም። ግን እሷ በዚህ ርቀት ተገፍታም ሆነ ባትገፋም ሄዳለች። በቃ ገባሽ? እኔ ይቅርልሻለሁ፣ አላህ ይቅር ይበላችሁ። ሰው እንዴት በሚሰራበት አገር ላይ ተሰርቶ መለወጥ በሚቻልበት አገር ላይ እየኖረ በዚህ ደረጃ በክፋት ይሄዳል? ነው በጣም ይገርመኛል። አሁን እናንተ ሁለታችሁ ተባብራችሁ ብትሰሩ ገነትና ሱሱ ደጋሚና አስደጋሚዎቹ ማለት ነው ተባብራችሁ ብትሰሩ እዛ ጋር ላይ የት በደረሳችሁ ነበረ? ተጋግዛችሁ ብትሰሩ ከዚህ አንድኛችሁ ለመጥለፍ ጊዜያችሁን ከምታቃጥሉ ተባብራችሁ ሰርታችሁ ቢሆን የት በደረሳችሁ ነበር? እዚህ ከሀገር ቤት ድግም ታሰርቶ ከዛ ቤሩት ወስዶ ከዛ ይሄ ሁሉ ምንድነው? ኧረ ጉድ ነው! ኧረ ጉድ ነው! ኧረ ጉድ ነው! በጣም እኔ እንጃ። እኔ የሰው ልጅ ክፋቱ ግን እስከምን ድረስ እንደሆነ በጣም ነው የሚያሳዝነው። በእውነት በጣም ያሳዝናል። ደግሞ ስራቸው እኮ አይገናኝም ሲጀመር። ያችኛው ሴት አዳሪ ሆና ነው የምትሰራው፣ ገላዋን እየሸጠች ነው የምትሰራው። ያችኛዋ ደግሞ ጸጉር ነው የምትሰራው። ገላሽን መሸጥሽን አልነካችብሽ? ምን ችግር አለ? ለምን ታስደርግበታለሽ? የሷ መውደቅ ላንቺ ምን ይጠቅምሻል? በዚህ ደረጃ ክፋት ምን ይሰራላችሁ ይሆን? ብቻ እኔ እንጃ። እኔ ሀበሻ ጋር ጓደኛ መሆን አያስፈልግም። አሁን የስራ ምክንያት ከሴቶች ጋር ያገናኘኛል ምናምን ብላለች ልጅቷ ማለት ነው። ከስራ ሴቶች ጋር ስለሚያገናኝሽ ስራሽ አይደለም አሁን ይሄ የተፈጠረው፣ ሴቶችን ስለምታቀርቢ ነው። ስራሽንና ስራሽን ብቻ ብትሰሪ ጸጉራችን ትሰሪያቸዋለሽ፣ ይሄዳሉ፣ በቃ የሚያገናኝሽ ነገር የለም። ግን አንቺ በየዋህነት ቀረብ ስለምታረጋቸው ነው። ጓደኝነት በአሁን ሰዓት በጣም ከጥቅሙ ይልቅ ጉዳቱ እያመዘነ ስለሆነ ጓደኛ ማብዛት አያስፈልግም። በተለይ በሰው ሀገር ላይ ያላችሁ በሀገራችሁም ቢሆን በሀገራችሁም ቢሆን ጓደኛ ማብዛት አያስፈልግም። በተለይ ሴት ለሴት በጣም ምቀኝነት በቃ የተንሰራፋበት እንትን ከወንዱ ይልቅ ሴቱ ጋር ይመስለኛል። የወንዱ ቢኖርም ግን የሴቱ የሚብስ ይመስለኛል። በቃ ምቀኝነታችን እስከ ጥግ እየሄደ ነው። እንግዲህ እቺ ልጅ ከአገር ቤት ድግም ታሰርታ ቤሩት እስከ ማምጣት ምናምን ያደረሳት ምን ያህል የክፋት ውስጧን እንዳለ ነው የሚያሳየው። እና የሚያገናኛችሁ ስራችሁ ከሴቶች ጋር ከሆነ ስራና ስራችሁን ብቻ ሰርታችሁ መሰነባበት ነው እንጂ መቀራረብ፣ ጓደኛ መሆን፣ ቤታችሁ መገባበዝ፣ በረፍት ቀን አንድ ቦታ መገባበዝ ምናምን አያስፈልግም። በቃ አያስፈልግም። የሴት ጓደኛ ሲጀመር ኢትዮጵያ ውስጥ አያስፈልግም። በጣም ያሳዝናል። አሁን እንግዲህ በዚህ ደረጃ ሰው ሀገር ላይ ሰርቶ መኖር እየተሻለ ሰርቶ መለወጥ እየተሻለ ምን ያስፈልጋል? በዚህ ደረጃ በጣም ይገርማል ብቻ